ራፐር መሆን ፈለክ? ራፐር ቤኪ ገባ? like መሆን ፈለክ አይዲያውን ነው ገባ? ሶ ራስህ ትፈቅድለታለህ ወይ ራፐር ለመሆን? አልፈቅድለትም። ለምን? እኔ አሁን የ50 ዓመት ሲሞላኝ እንደዛ ለየት ያለው ሰውዬ መሆን እኮ ፈልጋለሁ። እሺ እንደሱ አይነት ሰውዬ ሆናለሁ። ግን አንዳንድ ነገሮች ደግሞ የ50 ዓመት ሰውዬ የሚያደርገውን ሰውዬ ደግሞ ሁሉ ጊዜ ህፃን ሆኜ መኖር አልፈልግም። ገባ? ትልቅም ሰውዬ ሆኜ መኖር ፈልጋለሁ። ኦኬ ሶ አንዳንድ ነገሮች ላይ ደግሞ ኦኬ አይ ይሄ የኔ ጊዜ አይደለም ብዬ መተው ፈልጋለሁ። ልብህ እየፈለገው እያለ ራፐር መሆን ከፈለክ እኮ ነው። ከፈለክ ነው አሉ ከፈለክ መጥቶንም አሉ ልብህ እየነገረ እያለ ራፐር መሆን ፈልጋለሁ እባክህ። በ50 ዓመቴ ገጣሚ ይበለው። እንዴት መሰለህ ራፐሩ ልትሆንና ገጣሚ ይሁንሽ። በ50 ዓመቴ ይሆናል ገጣሚ ራፐር የሆነ የወጣት ኢነርጂ ይፈልጋል። የሆነ አለባበስ አወራር ከዛ አብራቸው የምትውላቸው ሰዎች ምናምን እንደዛ መሆን አለባቸው። ስለዚህ ትታሰራለህ በሲቹዌሽን ማለት ነው። በእድሜ የቤተሰብ ሰው ሆነ በዛ በኩል እንትን መሆን እኔ ይቅርታ አድርጉልኝ። ለምሳሌ ልጅ ሚካኤል 60 ዓመት ሲሞላው ራፐር ነው ብላችሁ ነው የምታስቡት? ችግር አለ ምን ከፈለገ የ60 ዓመት ራፐር ችግር አለ። what's the problem? ይመቸው ልጅ ሚካኤል እንደዛ ከሆነ ታደንቀዋለህ አይደለም? ከዜሮ ለመጀመር አሁን ራሱ ያሉት ሄደው በኋላ ራፐር ከሆነ በ60 ዓመቱ ይመቸው ነው የምለው። ቴዲዮ ምን የሚያደርግ ነው ይመስል በ60 ዓመቱ እንጃ እኔ ወደ ሌላ ስራ ምናምን የሚገቡ ይመስለኛል። እኔም ግን አላውቅም ምንድነው የሆነ ነገር እድሜ እንትን አለው ብዬ አስባለሁ። እድሜ እንትን አለው ብሎ የነገረህ ሲስተሙ ነው። ሲስተሙ አይደለም። አስባለሁ ስትል ሐሳቡ ከየት ነው የመጣው? ጥያቄ መጠየቅ አለብህ እኮ ነው። ራሴ ማምነው ነገር ነው። በምንድን ነው ያመንከው? መቼ ጀመረ ይሄ እምነት? አሁን ለምሳሌ ሰዎች እድሜ ያለው ያ ነገር የሚሰራበት እድሜ ያለው ያ አስተሳሰብ ከየት ነው የመጣው? ልክ ስትወለድ ብለህ እንደዛ አላሰብክም? ካየሁት ነገር ነው። አሁን ስኑፕ ወጣትነቱ ሲዘፍንና ስኑፕ ዶጋን ሲዘፍንና ዊድ ያጨሰ ምናምን እንትን ሲል ሴንስ አይሰጠኝም። ዳስት ሲስተም ስትወለድ አይደለም ባለፍክበት። እስካሁን ድረስ ራፕ አልፈታም እኮ እስካሁን መፍታት አለበት ነው እኮ። ለምን እሱ እንደፈለጋችሁ ነው። ይሄ የኔ እንትን አንተ በገጣሚ እኮ እሱ ደግሞ እያለ ያለው ይሄ አስተሳሰብክ የመጣው ባለፍክበት ሲስተም ሶሳይቲ የሰጠህ ነው እንጂ ልክ አይደለም ነው። ኦብዘርቭ አድርጌው ነው እንጂ ይቻላል። ችግር የለም። ኦብዘርቭ አድርገህ እኮ ነው የምትማረው። ሁሌም ህፃን ልጅ ሆነን እኮ ሁሌም ኦብዘርቨንት ነህ። ኦኬ አባቴ እንዴት ነው አክት የሚያደርገው? ሰው ምን ይለኛል ብሎ ይፈራል። ኦኬ እኔም እንደዛ ልሁን። ቢካዝ ሴፍቲ ነው። ፒፕል ፕሊዘር ነህ ልጅ ስትሆን። ቢካዝ ሰርቫይቫልክ በተቀባይነት ነው። ቤተሰብ ካልተቀበለ በረንዳ ትወጣለህ፣ አንበሳ ይበላል። ያሳስብ ሰው ምን ይለኛል የሚለው ነገር አባቴ ነው ብለህ ነው የምታስበው። አይጠቅም።